ጤና ይስጥልኝ እንዴት ናችሁ? ዛሬ እንደ ማንኛውም ኢትዮጵያዊ በሚል ርዕስ የጻፍኩትን ጽሑፍ ይዤ ወደ እናንተ ቀርቤያለሁ። አንዳንዴ ጋዜጠኞች ቃለ መጠይቅ በሚያደርጉበት ሰዓት እስቲ ስለ አስተዳደግሽ ንገሪኝ ብለው ይጠይቃሉ። ሰዎችም ያለምንም ማመንታት ያው አስተዳደጌ እንደ ማንኛውም ኢትዮጵያዊ ነው ያደግኩት፣ እንደ ማንኛውም ኢትዮጵያዊ ለትምህርት ስደርስ ወደ ትምህርት ቤት ሄድኩኝ፣ እንደ ማንኛውም ኢትዮጵያዊ ለትዳር ስደርስ እድሜ እንደ ማንኛውም ኢትዮጵያዊ እያሉ ይቀጥላሉ። እኔ ግን እስቲ ይህንን እንደ ማንኛውም ኢትዮጵያዊ የሚለውን ቃል እንፈትሸው። እኔ ቃለ መጠይቅ ብደረግ እንደ ማንኛውም ኢትዮጵያዊ ብዬ የምናገረው ታሪክ ነው ያለኝ ወይስ የራሴ የሆነ ታሪክ ነው ያለኝ? ምክንያቱም እንደ ማንኛውም የሚለው ጥቅል ቃል ነው። ኢትዮጵያ ውስጥ በተለያዩ ክልል፣ በተለያዩ ቤተሰብ፣ በተለያዩ የኑሮ ያደጉ ከፍታ፣ ዝቅታ አንድ ሳጥን ውስጥ ጨምሮ እንደ ማንኛውም ማለት ይቻላል። እንደ ማንኛውም ከሆነማ ሁላችንም አንድ እናት፣ አንድ አባት፣ አንድ ጎረቤት፣ አንድ መምህር፣ አንድ የልጅነት ታሪክ ሊኖረን ይገባ ነበር። ህይወት ግን እንደዛ አሰራም። እያንዳንዳችን የራሳችን ታሪክ፣ የራሳችን ቀልድ፣ የራሳችን ዝቅታ፣ የራሳችን ከፍታ፣ የራሳችን ቁስልና የራሳችን ትምህርት አለን ብዬ ነው ማስበው ልዩ የሚያደርገን። ለምሳሌ እኔ ቃለ መጠይቅ ብደረግ እስቲ ስለ አስተዳደግሽ አጫውቺኝ ብባል፣ ለምሳሌ 5ኛ ክፍል ተማሪ እያሉ የዳቦ ቆሎ ደንበኛ ነበርኩ። ግን ተራ ደንበኛ አልነበርኩም። በዕዳ የሚበላ ቪአይፒ ደንበኛ እንጂ። የዳቦ ቆሎ ሻጯም እኔን ስታየኝ እንደ ተራ ደንበኛ አታየኝም ነበር። እንደ ባንክ ብድር የወሰደ ደንበኛ ነው። ስለሆነም ስምሽ ማን ነው ብላ አትጠይቀኝም። ዕዳሽ ስንት ደረሰ ነው ጥያቄዋ። ገንዘብ ከሌለኝ በሙሉ መተማመን ስሜን መዝግቢ እህላት ነበር። ከዚያም ዳቦ ቆሎዬን በኩራት እየበላው ሄድ ነበር። አሁን ሳስበው ግን ያ የመጀመሪያ ባንክ ነበር። ኤቲኤም የለው፣ ሞባይል ባንኪንግ የለው፣ ግን ወለድ አለው። የእረፍት ሰዓት ወለድ። ምናልባት ብሩን ከየት ታመጪ ነበር ብላችሁ ልትጠይቁ ትችላላችሁ። ያኔ ካርድ የለም፣ ሞባይል ባንኪንግ የለም። የኔ ብቸኛ የፋይናንስ ቴክኖሎጂ የእናቴ ቦርሳ ነበር። ከኔ የሚጠበቀው እናቴ ዞር ስትል ቦርሳውን የት እንደምታስቀምጠው መከታተል ብቻ። ታዲያ እኔ ዳቦ ቆሎ እየበላው እየተደሰትኩ ዕዳዬን በተመሳሳይ ፍጥነት እያደገ ሄደ። እስከ ሰኔ 30 ዕዳዬ ተጠራቅሞ 1 ብር ደረሰ። አሁን ስሙኝ፣ ለ5ኛ ክፍል ተማሪ 1 ብር ዕዳ ማለት ዛሬ ለአንዳንድ የሀገር የውጭ ዕዳ ያህል ከባድ ነበር። ያኔ ስለ ዓለም ባንክ ወይም ስለ ሀገሮች ዕዳ አውቄ ብኖር ኖሮ እነሱም እንደኔ እንደ 1 ብር ዕዳ ነው የሚያስጨንቃቸው ብዬ በጣም አስብ ነበር። ታዲያ የ1 ብር ቅዠት ሆኖብኝ ነበር። ሌሊት እንኳን በእንቅልፍ ልቤ 1 ብር ሆነብኝ፣ 1 ብር ሆነብኝ እያልኩ እንደማወራ የተረዳችው የቤታችን ሰራተኛ በአንድ ቀን ጠዋት ተነስታ ለእናቴ እትዬ ይህች ልጅ ገንዘብ ለምዳለች መሰለኝ ብላ ነገረቻት። እናቴ ግን በሙሉ እምነት ልጄ እንዲህ አታደርግም ብላ ተከራከረች። እኔ ደግሞ ቆሜ በልቤ አይ እናቴ፣ በእኔ ያለሽ እምነት በጣም ያስቀናል፣ ግን እንደምትፈልጊው እንደምታስቢው አይደለም። ማስረጃውን ከፈለግሽ ቦርሳሽ ውስጥ አለ እል ነበር። የሚገርመው ግን እስከ ዛሬ ድረስ ያ 1 ብር የህሊና ዕዳ ሆኖብኛል። ምክንያቱም አልከፈልኩማ። ስለዚህ ዛሬ እንደ ማንኛውም ኢትዮጵያዊ ነው ያደግኩት ስል በልቤ አይ የእኔ ዳቦ ቆሎ ባንክና የ1 ብር ዕዳ ታሪክ ካላሳለፍክ እንደ ማንኛውም ልትል አትችልም እላለሁ። የእኔ ታሪክ ይቀጥላል። እንዲሁ በአስተዳደጌ ውስጥ ያለው አንድ ነገር ደግሞ ላጫውታችሁ። ቀጥሎ የምትመጣው ላሚቷ ናት። አባቴ አንድ ቀን ገጠር ሄዶ ላም ይዞ ተመለሰ። እኛም በመጀመሪያ ላሟን እንደ አዲስ የቤተሰብ አባል ተቀበልናት። ምክንያቱም ወተት ትሰጠናለች ብለን ነበር የተደሰትነው። ነገር ግን ቆይቶ ስንረዳ
ላሟ የቤተሰብ አባል ብትሆንም ምንም የሥራ ድርሻ የሌላት፣ እኛ ግን እሷን የመንከባከብ ሙሉ ኃላፊነት ያለብን መሆኑን በቁጭት ተረዳን። ወተቷን እንጠጣለን፣ ግን በረቷን ማጽዳት፣ የምትተውን ሀብት መሰብሰብ፣ ሽታውን በነፃ መቀበል የእኛ ኃላፊነት ነበር። ዛሬ ሳስበው ላሟ ወተት ብቻ ሳትሰጥ የመጀመሪያ ኃላፊነት አሰልጣኛችንም ናት ብል ማጋነን አይሆንም። አስቡት እንግዲህ ይህ ሁሉ የሚሆነው በገጠር ሳይሆን በአዲስ አበባ ነው። ሌሎች ልጆች ጠዋት ተነስተው ለትምህርት ሲዘጋጁ፣ እኛ ግን መጀመሪያ የላሟን ክፍል ማጽዳት ነበረብን። ማለትም ቀናችን የመጀመሪያ ፈተና ከመምህር ሳይሆን ከላሟ ይጀምር ነበር። የሥራ ድርሻውን በጣም ግልጽ ነው። አባቴ በቃል ባይናገርም እናንተ ሽታውን ውሰዱ፣ እኔ ወተቱን ወስዳለሁ የሚል ያልተጻፈ የቤተሰብ ሕግ ነበረ። ዛሬ ሳስበው አባቴ በጣም ዘመናዊ አስተዳዳሪ ነበር። ራሱን የምርት ኃላፊ፣ እኛን ደግሞ የላም በረት ጽዳት ሚኒስትር። ደሞዝ የለም፣ የሥራ መግለጫ የለም፣ ሥራ ግን በየቀኑ አለ። ከጊዜ በኋላ ይህ ሁሉ እንደ ግፍና ጭቆና መቆጠር ጀመርን። አባታችንም ይህን ስላስተዋለ እስቲ ጉዳዩን በቤተሰብ ጉባኤ እንወያይበት ብሎ ስብሰባ ጠራ። በስብሰባውም እንግዲህ ስለ ላሟ ያላችሁን ስሜት በግልጽ ተናገሩ ተባልን። እኛም ይህንን እድል እንደ እውነተኛ ዲሞክራሲ ወስደነው ስለ ላሟ ሽታ ምን ያህል እንዳማረረን፣ በልጅነት አቅማችን መሸከም እንዳቃተን፣ አንዳንዴም ከዚህ ይልቅ ሞት ይሻላል የሚል ደረጃ እንደደረሰን በሙሉ ልባችን ተናገረን። እኛ በዲሞክራሲ መንፈስ ያለንን ሁሉ ተናገረን። ምን ጠብቀው ደግሞ ፍትህ ነበር። ግን በማግስቱ የዲሞክራሲ ውጤቱ ተገለጠ። የተሰጠን ሽልማት የላሚቷ ጠላቶች የሚል የክብር ማዕረግ ነበር። ከዚያም በተጨማሪ ስራችን አልቀነሰም፣ እንዲያውም የበለጠ እየጠነከረ ሄደ። ያኔ ነው ዲሞክራሲ ነፃ የመናገር መብት ቢሰጥም የሚከተለው ውጤት ሁል ጊዜ የማትፈልገው እንደሆነ የተማርኩት። ከዚያ በኋላ ቤተሰባችን ፖለቲካ ተቀየረ። በማንኛውም ስብሰባ ምን አስተያየት አላችሁ ተብሎ ሲጠየቅ ሁላችንም በአንድ ድምፅ ምንም ማለት ተማርን። ቤተሰባችን ዲሞክራሲ በአንድ ስብሰባ ተጀምሮ በማግስቱ ተጠናቀቀ። ከዚያ ጀምሮ አንድ ነገር ግን በደንብ አወቀ። ቤታችን ውስጥ ከላሟ ጋር መጣላት፣ ከአባቴ ጋር መጣላት ነበረ። ሌላው በአስተዳደጌ ውስጥ አባቴ ነው። በእኛ ጊዜ አብዛኛው ቤት ልጆች ሲያጠፉ ይገረፋሉ። ምናልባት በልምጭ ወይ በቀበቶ፣ አንዳንድ ቦታም በበርበሬ የሚታጠን እንዳለ ሰምቻለሁ። የእኛ ቤት መግረፊያ ግን ልዩ ነበር። ይኸውም አባቴ አንድ ቀን ለስራ ወደ ሐረር ሄዶ አለንጋ ገዝቶ ተመለሰ። አለንጋው ትልቅ መያዣ ያለው፣ 2 ምላስ ያለው፣ በእውነቱ ለሰው ሳይሆን ለእንስሳ ማገጃ ተብሎ የተሰራ። የዚህ አለንጋ ታሪክ ብቻውን እንደ ማንኛውም ኢትዮጵያዊ ነው ያደግኩት የሚለውን አባባል በትልቁ ያፈርሰዋል። ታዲያ ያንን አለንጋ እኛ ስናየው ይህ ለላሚቷ ነው ወይስ ለኛ ብለን ተጠራጥረን ነበር። በኋላ ግን ግራ መጋባታችን አለቀ። ላሟ በበረቷ ውስጥ በሰላም ቆማ ስትኖር፣ እኛ ግን በቤቱ ውስጥ ከአለንጋ ፊት እንሮጥ ነበር በብርቱ ስቃይ። ታዲያ ያ አለንጋ ግድግዳ ላይ ተሰቅሎ ልክ እንደ ቤተሰብ ፎቶ እንግዳ ሲመጣ ይሄ ምንድን ነው ሲባል አባቴ የቤተሰብ ደህንነት ስርዓት ማስጠበቂያ ነው ቢል አይገርመኝም ነበር። እኛም የቤቱ ጌጥ አድርገን አናየው ነበር። በምትኩ ዛሬ ማተራ ነው፣ ነገ ማተራ ነው ብለን የምንፈራው የፍራቻ የቀን መርሃ ግብር ነበር። ነገር ግን ዛሬ ወደ ኋላ ስመለስ አንድ ነገር ገብቶኛል።
አባታችን ይህን ያደርግ የነበረው ስለ ጠላን አልነበረም። ስርዓት ይዘን ኃላፊነት ያለን ሰዎች ሆነን እንድናድግ ስለፈለገ ነበር። በዚያ ጊዜ አለንጋውን ብቻ ነው የምናየው። ዛሬ ግን ከአለንጋው ጀርባ የነበረው የአንድ አባት ፍቅርና ኃላፊነት ነው ማየው። ምንም እንኳን ዛሬም አለንጋ የተሰቀለ ግድግዳ ላይ ሳይ በደመ ነፍስ ትከሻዬን እጠብቃለሁ። ሌላው በእኔ አስተዳደግ ውስጥ አባታችን ስለ ትምህርት ያለው ፍልስፍና ነበር። እኛ ቤት ምግብ ከእውቀት በታች ነበረ። አባቴ የሚያምነው ሰው በመጀመሪያ በትምህርት እንደሚኖር ከዚያም ምግብ እንደሚከተል ነበር። በየቀኑ ጋዜጣ ያመጣል፣ አንብቡ ይለናል። እኛም በልጅነታችን እሺ ብለን ጋዜጣው ፊት እንቀመጣለን። ችግሩ ግን ትንሽ ቆይቶ ይርበናል። ረሃብ ደግሞ አባቴን አንብቡ ታሪክ አያከብርም። አነበብን አላነበብን ረሃብ ሰዓቱን አይስትም። ታዲያ አባቴ ለጉዳይ ወጥቶ ሲመለስ እኛም አሁን ነው የምንበላው ብለን ወደ ኩሽና እናታችንን ከበን እንቀመጣለን። ይህ ነገር በጣም ከማያስደስተው ተግባራችን አንዱና ዋናው ነበር። ልክ የተጠራ ይመስል እኛ ንባቡን ትተን የመጀመሪያ እጅ ወደ ምግቡ ስንዘረጋ በር ይከፈታል። አባቴ ይገባል። የሚገርመው ግን ምግብ እየበላን መያዛችን ሳይሆን ለምን መጽሐፍ ላይ አልተገኛችሁም የሚል ነበር። ያኔ የቅጣት የዱላ ማዕት ይወርድብናል። እኛ ቤት ምንም ይሁን ምንም ማንበብ እንጂ መራብና ኩሽና በማንኛውም ሰዓት መገኘት የወንጀሎች ወንጀል ነበር። እንደ ማንኛውም ኢትዮጵያዊ ታዲያ እያንዳንዳችን የምንስቅበት፣ የምንቆጭበት፣ የምንማርበት ራሳችን ታሪክ አለን። ሰውን ልዩ የሚያደርገው ዜግነቱ ብቻ ሳይሆን የኖረው አስቂኝ፣ አሳዛኝ፣ ከፍታ፣ ዝቅታ የማይረሳ ታሪክ ነው። ስለዚህ ዛሬ እንደ ማንኛውም ኢትዮጵያዊ ነው ያደግኩት ማለት አልችልም። ምክንያቱም በእኔ አስተዳደግ በመጠኑም ልዩ ነበር። ሕይወቴ የከተማን ጩኸት ከገጠር የላም ጩኸት ጋር አቀላቅሎ ያሳደገኝ ነው። በልጅነቴ በአንድ ብር የዳቦ ቆሎ ዕዳ ተከሳሽ ሆኜ ተይዣለሁ። ዛሬ ሳስበው ባንክ ብድር እንደወሰድኩ ያስቀኛል። ከሐረር በተገዛ አለንጋ ተገርፌያለሁ። በቤታችን የሚሰማው አንብቡ በሚለው ትዕዛዝ ተወዝውዣለሁ። እውነት ለመናገር የላም በረት ትልቅ ዩኒቨርሲቲ ነው። እዚያ ስራን ትማራለህ፣ ኃላፊነትን ትማራለህ፣ ትዕግስትን ትማራለህ። አንዳንዴም ላም ስትሮጥ አብረህ መሮጥን ትማራለህ። እነዚህ ትምህርቶች ደግሞ በዲግሪ ሳይሆን በጭቃና በላብ ትመረቃለህ። ዛሬ ታዲያ ወደኋላ መለስ ብዬ ያስለቀሱኝን ነገሮች ዛሬ ያስቆኛል። ያኔ ያስቸገሩኝ ችግሮች ዛሬ አስተምረውኛል። ስለዚህ ማንም ሰው በታሪኩ አያፍርም። ምክንያቱም ዛሬ የምንስቅበት ትላንት የምናለቅስበት ሊሆን ይችላል። ዛሬ የምንኮራበት ጥንካሬም ከትላንት ከነዚያ ችግሮች የተወለደ ነው። ስለዚህ እኔ እንደ ማንኛውም ኢትዮጵያዊ አይደለም ያደግኩት። ስላዳመጣችሁኝ አመሰግናለሁ። እንደ ማንኛውም ኢትዮጵያዊ